ቡጡና ዶኒና የሚዘምረው ተራራ። በአንድ አመሻሽ በማርና ከተማ ውስጥ ቡጡና ዶኒ በመኝታ ቤታቸው ውስጥ ሆነው የሆነ እንግዳ ነገር አስተውለዋል። አስማታዊ የቀን መቁጠሪያቸው እያበራ ነበር። በዕለቱ የታያቸው ምስል ከዚህ በፊት አይተውት የማያውቁትን ተራራ ነበረ። ቡጡም እንሂድ አለች። እናም አስማታዊውን የቀን መቁጠሪያው በነኩት ሰዓት አስማታዊ የቀን መቁጠሪያው መሽከርከር ጀመረ። እነሱንም ወደ ውስጥ ሳባቸው። ወዲያው የሚያብረቀርቅ ግዙፍ ተራራ ስር አረፉ። ነገር ግን ይህ የተመደ ተራራ አልነበረም። ከዋሻው ውስጥ ሙዚቃን ማሰማት ይችል የነበረ ተራራ ነበረ። አንዲት ትንሽ ድንጋያማ ጥንቸል፣ ከድንጋይ የተሠራች ጥንቸል በሐዘን ተክዛ አገኟት። የተራራው ዘፈን እየደበዘዘ ነው ብላም ተናገረች ጥንቸሊቷ። ተራራ ውስጥ የምትኖረው የሙዚቃ ወፍ ወርቃማ ላቦቿን አጥታለች። ያለ እነሱ ሙዚቃው ለዘላለም ይቆማል። ቡጡና ዶኒ የሚያብረቀርቁ ድንጋዮች ወደሚገኙበት ወደ ተራራው ዋሻዎች ተጠጉ። ከወደ ውስጥ ሲገቡም የሙዚቃ ወፍጫዋን ላቦቿ ተበታትነው ደብዝዘው አገኟት። አጭበርባሪ ቀበሮ ላቦቿን ሰርቆባት በሦስት አስቸጋሪ ቦታዎች ደበቋቸዋል። 1. የሹክሹክታ ዋሻ፣ የሚያስተጋባና ቃላቶችን የማደበላለቅ አቅም ያለው ዋሻ። 2. የመስታወት ሐይቅ፣ የራስ ነጸብራቅና ውሃውን መለየት የማይቻልበት። 3. ነፋሻማው ዘንበል፣ ከባድ ንፋሶች እነሱን ለማባረር የሞከሩበት። መጀመሪያ በሹክሹክታ ዋሻ ውስጥ ዶኒ ጮኸ፣ ላባዎች የት ናችሁ? ማሚቱ ቃላቱን መልሶ አጮኸበት። ቡጡ ግን ጆሮውን ሸፍና አንድ ትንሽ ድምፅ ከድንጋይ በታች ሲስተጋባ ሰማች። ለካ አንደኛው ላባ ነበረ። ቀጣይ በመስተዋታማው ሐይቅ ስር ሲመለከቱ ነጸብራቂያቸው ብቻ ሊያዩ ቻሉ። ነገር ግን ቡጡ አንድ የማይንቀሳቀስ ነጸብራቅ አስተዋለች። ይህም በመስታወቱ ሐይቅ ላይ እየተንሳፈፈ ያለ ላባ ነበር። ዶኒ ከመስመጡ በፊት ያዘው። በመጨረሻም በነፋሻማው ዘንበል ላይ የመጨረሻውን ላባ በአየር ላይ ሲሽከረከር አዩት። ቡጡ አንድ ሐሳብ መጣላት። የተራራውን ዘፈን ዘፈነች፣ ነፋሱንም አዘናጋችው። እናም ዶኒ እንዲይዘው ነፋሱ ረዘም ላለ ጊዜ ጸጥ አለ። ዶኒም የመጨረሻውን ላባ በቀላሉ ያዘው። ቡጡና ዶኒ ላባዎቹን ወደ ሙዚቃ ማወፍ መለሱ። እሷም በደስታ ዜማ ፈነጠቀች። ተራራው በደስታ አዜመ። ዕንቁዎችም እንደ ከዋክብት ያበሩ ነበር። ድንጋያማ ጥንቸሏም አደረጋችሁት፣ አሳካችሁት፣ የተራራችንን ዜማ መለሳችሁልን እያለች በደስታ ፈነጠቀች። የቀን መቁጠሪያው ደመቀና አበራ። ቡጡና ዶኒም ወደ መኝታ ቤታቸው ልክ እናታቸው የራት ሰዓት ስትል ደረሱ።